ያችን ባዩሽን እየተከታተልኩ ነው። እና ምን አገኘሽ? ምንም ላገኝ አልቻልኩም። እማዬ በቃ ለምን አታያትም እንዴ? እንዴት ነው የምተዋት? ምናሴ በቃ ሀናን አግኝተናታል። ሁሉንም ነገር ተይው እማዬ። በፍጹም አልተዋትም። ደግሞ እኔ ብተዋት እሷ ራሷ አትተወኝም። እንዴት ማለት? እሷ ከኔ የምትፈልገው ገንዘብ ብቻ አይደለም። እና ሌላ ምን ትፈልጋለች? አባታችሁንም ትፈልጋለች። እማዬ ምን እያልሽ ነው? አይገባህም እንዴ? መስፍንንም መውሰድ ትፈልጋለች። እንዴ አባዬ ደግሞ ምን ያደርግላታል? ቀቅላል ትበላ ይሆናላ እንዴ? እኔ ምን አውቃለሁ? ግራ ግብት እኮ ነው ያለኝ። እማዬ እኔ ምንም የምታወሪ ነገር አልገባኝም። ከአንቺ የምፈልገው ትልቁ ነገር ገንዘብ ሳይሆን መስፍንን ነው አለች። ሴትዮዋማ ጤነኛ አይደለችም። እሷማ ጤነኛ ናት። እኔ ነኝ እንጂ እዚህ በጭንቀት ላብድ የደረስኩት። እማዬ እርግጠኛ ነኝ ሆን ብላ ነው እንደዚህ የምታደርገው። እንዴት? በአንቺና በአባዬ መካከል ክፍተት ለመፍጠር ነው እንደዚህ ያለችሽ። እሱ እንኳን አይመስለኝም። እማዬ መቼም አባዬን እየጠረጠርሽው አይደለማ? እኔ ራሱ አሁን ምንም ነገር እየገባኝ አይደለም። እኔ ግን የገባኝ እሷ እንደምትፈልገው እየሆንሽላት እንደሆነ ነው። እስኪ ተወኝ ምናሴ። እማዬ ለማንኛውም ተረጋጊ። ቆይ ግን እማዬ የለችም እንዴ? ብቀመጥ የሚያወራኝ የለም። ለብቸኝነቱማ ቤቴ ምን አደረገኝ ብላ ሄደች እኮ እማዬ። እውነቷን እኮ ነው። እሷም እኮ ተመላልሳ ሞተች።